ዛሬ ቀጥለን ደግሞ ሴቲንጋችን እንዴት ነው የምናስተካክለው፣ ሴቲንግ ውስጥ ምን ምን አለ የሚሉ ነገሮችን ነው የምናየው። ወደ ሴቲንጋችን ውስጥ ስንገባ ሴቲንግ ውስጥ መጀመሪያው የምንመለከተው ጀነራል የሚል አለ። ጀነራል ማለት ጀነራል ውስጥ ዲፎልት ዩኒት የሚል አለ። ይህ ማለት ካረንሲያችን በምን ይሁን ሲከፈለን በምን ይከፈላል የሚለውን ነው የምናስተካክለው። ቅድም ከኋላ እዚህ ላይ መተን ኤርን የሚለው ጋር አይተናል። ስለዚህ ሎኬሽን አፕዴት የምናደርገው አለ። ሎኬሽናችን እዚህ አፕዴት ከማድረጋችን በፊት እዚህ ላይ ደግሞ ካረንሲያችን በምንድን ነው እንዲከፈለን የምንፈልገው እንመርጣለን። ይሄን እንደዚህ ብትመርጡ ጥሩ ነው፣ ዩኤስዲ። ከዛ ቀጥለን ስንመለከት ቻናል በሚለው ጋር ስነካ ቤዚክ ኢንፎ፣ አድቫንስድ ሴቲንግ እና ፊቸር ኤሊጂቢሊቲ የሚለው ይመጣል። ከዛ ምን ነው የሚለው ካንትሪ ኦፍ ሬዚደንስ፣ አሁን ያሉበት ሀገር የትኛው ነው ብሎ ይላል። ስለዚህ አሁን ያሉበትን ሀገር ትመርጣላችሁ። አሁን የት ነው ያላችሁት ትመርጣላችሁ። ግን ስትመርጡ ዩናይትድ ስቴትስ መምረጥ አለባችሁ፣ ምክንያቱም በኢትዮጵያ የሚከፈል ስላልሆነ ማለት ነው። ሌላው ደግሞ ኪወርድስ ይባላሉ። እናንተ የምትጠቀሙት ቻናላችሁ ለምሳሌ ስለ ገንዘብ የሚያወራ ከሆነ ስለ ገንዘብ ዋና ወርዶች ምንድን ናቸው? ይህ ማለት መኒ፣ በቃ እንደዚህ ካረንሲ ምናምን እያላችሁ ለምሳሌ ስለ ቴክ ከሆነ ለምሳሌ እንደዚህ መጻፍ ትችላላችሁ። ኪወርድ የሚባሉ እንደዚህ ናቸው። ቴክኖሎጂ፣ ቴክ፣ ፕሮግራሚንግ ብዙ ጊዜ ሰዎች የሚጠቀሟቸው ነገሮች ናቸው ማለት። ስለዚህ እዚህ ጋር ባይ ዲፎልት ሁል ጊዜ ሰዎች ሰርች ሲያደርጉ በቀላሉ እንዲገኝላቸው እነዚህ ነገሮችን ትጠቀማላችሁ ማለት። ስለዚህ ቻናላችሁ ውስጥ ያላችሁበትን ሀገር በዚህ ታስተካከላላችሁ። ከዛ በዚህም ደግሞ ታስተካከላላችሁ። ወይ ካልሰራላችሁ ደግሞ ቪፒኤን ተጠቅማችሁ ማስተካከል ትችላላችሁ። ከዛ ስቀጥል አድቫንስድ ሴቲንግ ስንመጣ ኦዲየንስ፣ የእናንተ ኦዲየንስ ማን ይሆን የሚለውን ነው የምታስተካክሉት። ዩ ዋንት ቱ ሴት ዩር ቻናል አስ ሜድ ፎር ኪድስ፣ ለህፃናት ለልጆች የተስተካከለ እንዲሆን ትፈልጋለህ ይላል። ከፈለጋችሁ የስ ትላላችሁ፣ ካልሆነ ኖ ትላላችሁ። ከዛ ወይም አይ ዋንት ቱ ሪቪው ዲስ ሴቲንግ ፎር ኤቭሪ ቪዲዮ፣ እናንተ ቪዲዮ ስትለቁ እንዲጠይቋችሁ ከፈለጋችሁ ይህንን መንካት ትችላላችሁ። ሌላው ደግሞ ጎግል አድስ የተጠቀሙ ከሆነ አካውንታችሁን በዚህ ሊንክ ማድረግ ትችላላችሁ። ሌላ በዚህ ይጠቅማቸዋል የሚለው ምንድነው? ቪዲዮ ኳሊቲ ኢንሃንስመንት፣ በቃ ኳሊቲያችሁ እንዲጨምር ከፈለጋችሁ አውዲዮም ቪዲዮም እንዲጨምር ከፈለጋችሁ እዚህ ጋር ተነካላችሁ። ይህንን ኦን ማድረግ አለባችሁ። አዘር ሴቲንግ ዩቲዩባችሁ ማኔጅ ከፈለጋችሁ ሪሙቭ ማድረግ ከፈለጋችሁ እዚህ ትነካላችሁ። ስለዚህ ዩቲዩብ ቻናል በሚለው ጋር መታችሁ ማለት ነው። ወሳኝ የሚሆነው ደግሞ ሌላው ፊቸር ኤሊጂቢሊቲ የሚለው አለ። እነዚህ ሁሉንም ኢኔብል ማድረግ አለባችሁ። እዚህ ጋር ስታንዳርድ ፊቸርስ የሚለው አሉ። አድ ኮላቦሬሽን ቱ ፕላይሊስትስ፣ ይሄ እንዲሆን ማድረግ ፕላይሊስት እንዲኖራችሁ ከፈለጋችሁ፣ አዲስ ቪዲዮ ወደ ኤግዚስቲንግ ፕላይሊስት መጨመር ከፈለጋችሁ፣ ፕላይሊስት ክሬሽን፣ ቪዲዮ አፕሎድስ፣ እነዚህ ሁሉ ኢናብል ማድረግ አለባችሁ ይጠበቅባችኋል። እነዚህንም ደግሞ እኔም አዲስ ቻናል ስለከፈትኩ እንዲሰራላችሁ ከፈለጋችሁ ይህንም ደግሞ በጣም ወሳኝ ነው። ፎናችሁን ቬሪፋይ ማድረግ አለባችሁ። ታምብኔል ለመልቀቅ፣ ላይቭ ስትሪም ለመግባት፣ ቪዲዮ ከ15 በላይ ለመልቀቅ ፎን ነምበራችሁን ቬሪፋይ ማድረግ አለባችሁ። ሌላው ደግሞ አድቫንስድ ፊቸርስ አሉ። እዚህ ላይ ኢንተርሚዲየት ፊቸርን ኢኔብል ስታደርጉ ወይም ይሄ እንደዚህ ኢኔብል ስታደርጉ እንደዚህ እንዲሆንላችሁ በቃ እነዚህ ነገሮችን መጠቀም ትችላላችሁ። ስለዚህ ይሄ በራሱ ገብታችሁ ኢኔብል የሚለውን ነክታችሁ ኢኔብል ማድረግ ነው። ስለዚህ ፊቸር ኤሊጂቢሊቲ በጣም ኦን ማድረግ አለባችሁ። በዚህ ኢንፎ ላይ ደግሞ ኪወርድ እና ሀገር መጨመር እንዳትረሱ። አድቫንስ ሴቲንግ ላይ ደግሞ እነዚህም ማስተካከል ትችላላችሁ። ሌላ ደግሞ አፕሎድ ባይ ዲፎልት ወይም ሁል ጊዜ እንዲሆን ከፈለጋችሁ ቻናላችሁን ስትለቁ የሆነ ቪዲዮ ስትለቁ እንዲመጣላችሁ የምትፈልጉ ወይም የቻናላችሁ ኔም ሊሆን ይችላል እንዲመጣላችሁ ከፈለጋችሁ ታይትል እዚህ ታስገባላችሁ። ዲስክሪፕሽን ደግሞ ላይ ስለ ቻናላችሁ ሁል ጊዜ ቪዲዮ ሲለቀቅ የቻናላችሁ ኢንትሮ እንዲመጣላችሁ ከፈለጋችሁ እዚህ ታስገባላችሁ ማለት ነው። ለምሳሌ ስለ ቴክ ቻናል ይህንን ነው የምናቀርበው፣ ቪዲዮ ኤዲት እናደርጋለን፣ ፕሮግራም ቲዩቶሪያል እንሰጣለን የምትሉ ነገሮች ካላችሁ እዚህ ታስገባላችሁ። ቪዚቢሊቲ ደግሞ ፐብሊክ፣ ለሁሉም ሰው እንዲታይ ከፈለጋችሁ ፐብሊክ ታደርጋላችሁ፣ ካልሆነ ፕራይቬት ታደርጋላችሁ ወይም አንሊስትድ ታደርጋላችሁ ማለት ነው። ፐርሚሽን እዚህ ጋር ሰው ኢንቫይት አድርጋችሁ ቻናላችሁ እናንተ በማትገቡበት ሰዓት ወይም ከሰው ጋር ሆናችሁ የሚሰሩ ከሆናችሁ ቻናላችሁን ሰው ኢንቫይት አድርጋችሁ ፐርሚሽን መስጠት ወይም ፍቃድ መስጠት ትሰጣላችሁ። አፕሎድ እንዲያደርግ፣ ኮሜንት እንዲያደርግ፣ የተለያዩ ነገሮች አፕሎድ ኮሜንት እንዲያደርግ በቃ በቻናላችሁ ላይ ቴክ ኦቨር እንዲያደርግ ማድረግ ትችላላችሁ። ኮሚኒቲ ሞዴሬሽን የሚባል አለ። እዚህ ጋርም ስትገቡ በራሳችሁ ኮሚኒቲ ላይ ሰዎች ማለት ዩቲዩብን ስትጠቀሙ ሰዎች ኮሜንት እንዲያደርጉ ከፈለጋችሁ ኦን ታደርጋላችሁ። ሞዴሬሽን የሚባል አለ። ቤዚክ ስትሪክት ሆልድ ኦል የሚለው መስራት ትችላላችሁ። ኮሜንት ሰዓት ማለት ነው። ሜሴጅ ደግሞ ላይቭ ቻት ስትገቡ ሰዎች
እንዲጽፉ ቤዚኮች እንዲጽፉ ወይም ስትሪት ቀጥታ እንዲጽፉ። ይህ ማለት ሰዎች ከመጠን በላይ እንዳይጽፉ ከፈለጋችሁ ማኔጅ የምታደርጉበት ነው። ሰዎች በቻናላችሁ ላይ እንዳይጽፉ ከፈለጋችሁ ብሎክ ታደርጋላችሁ። ወርዶችን እዚህ ጋር ስጽፉ እነዚያን ወርዶች ሰዎች አይጽፉም ማለት ስጽፉ አይጽፍም። ስለዚህ እዚህ ጋር ታስገባላችሁ። አግሪመንት የሚል አለ። እዚህ ላይ ብዙ ነገር የለም። ስለዚህ እንደዚህ የዩቲዩብ ቻናል ሴቲንጎችን በእነዚህ አይነት መንገድ ማስተካከል እንችላለን ማለት ነው እና ብዙም አይከብድም። በዚህ እናበቃለን ማለት ነው።